ባሎኖች በዝምታ ማዕበል ይንቀሳቀሳሉ። ቀለማቸው የተለያየ ትናንሽ ቤቶች ደግሞ በበረዶ መካከል እንደ ተስፋ ነጠብጣቦች ይታያሉ። እያንዳንዱ ቤት ታሪክን ከውበት ጋር ይዞ የተወለደ ይመስላል። የግሪንላንድ ዋና ከተማ ኑክ ቀደምት ግሪንላንዳውያን የሆኑ የኢንዊቶች መኖሪያ ነበረች። ከብዙ ዘመናት በፊት እነዚህ ሰዎች በቀዝቃዛ መሬት ላይ እንዴት መኖር እንደሚቻል ለዓለም ሕዝብ አስተምረዋል። ይህ ብቻ ሳይሆን አሳ ማጥመድን፣ የባህር እንስሳትን ማክበርንና ተፈጥሮን ተንከባክቦ ከጸጋዋ ጋር እንዴት መኖር እንደሚቻልም ለዓለም ሕዝብ አስመስክረዋል። ኑክ ዛሬ ትንሽ ብትሆንም ዘመናዊ ሕይወትን ታቅፋለች። ዩኒቨርሲቲዎች፣ ሙዚየሞችና የኪነ ጥበብ ማዕከላት ሁሉም በከተማዋ ውስጥ ከተፈጥሮ ጋር ተስማምተው ይኖራሉ። የእኩለ ሌሊት ሰማዩ ሲጨልም የሰሜን ብርሃን በአረንጓዴና ሰማያዊ ቀለም ታጅቦ በሰማይ ላይ እየደነሰ ይዞራል። ይህ ብርሃን ኑክን በጸጥታዋ ውስጥ የምትናገረውን ታሪክ በቀለማት እያዋዛ ይተርካል። ኑክ ቀዝቃዛ ከተማ ብቻ አይደለችም፣ የሞቃት ልቦች መኖሪያም ናት። የኑክ ሰዎች ደስተኞች ናቸው። በጥቂት ነገሮች ብዙ ደስታን ያገኛሉ። የኑክ ባህል በጸጥታ ይናገራል። የኢንዊት ታሪካዊ መዝሙሮች፣ ታሪካዊ ዳራዎች፣ በእጅ የተሰሩ የሥነ ጥበብ ሥራዎች በሙዚየሞቻቸው ውስጥ በሥርዓት ተቀምጠው ትዝታን ይገልጣሉ። በዘመናዊው ዓለም ኑክ ወደፊት እየተጓዘች ያለች ከተማች ጀብዱ ለሚወዱ ሰዎች ሕልምና ቆንጆ መዳረሻም ናት። በባህር ላይ የሚደንሱ ዓሣዎችን መመልከት፣ ግዙፉን የዓሣ ዝርያ ብሉ ዌልን በባህር ላይ ሲንጎማለል ማየት፣ በበረዶ ላይ መንሸራተት፣ ተራራ መውጣትና በክረምት ሰሜናዊ ዋልታ ጫፍ ላይ የብርሃን መጋረጃ በሰማይ ላይ ሲውለበለብ መመልከት ለዓይን ውበት፣ ለልብ